ጩሂ፣ መብትሽ ነው፣ ከፍለሽበታል። ማን ይናገርሻል? ማንም አይናገርሽ። ጮክ ብዬ በገዛ ቤት ማሩ። ቆይ ከነገሩ አልጀምርም። ሰላም ጤና ይስጥልኝ። የተከበራቸው የቲክቶክ ነዋሪዎች በደንብ አውቃለሁ። ሰዓቴን እያከበርኩ ጽዬ እናቴ ሰዓት እያከበርኩኝ እየገባው አይደለም። ምክንያቱም በጣም በህይወቴ ብዙ የሚያስጨንቁ ነገሮች። ቆይ ይሄ ድምፅማ ለእናንተ ካልከፈላችሁ ጥቅም የለውም። እኔ በህይወቴ በጣም ብዙ ይቅርታ አሁን ማንጎ በልቼ ስለተነሳው ዞር ሊሉ ስለሚችሉ ችግር የለውም። እኛ ይህንን የሚያካክል ወጠምሻ የሚያካክል በረሮም አይታችኋል። እንኳን አይደለም የፍሩት እንትኖች ሲመጡ ይህን የሚያካክል ይህን ገጀራ የሚያካክል በረሮ አይታችኋል። ምንም ማለት አይደለም፣ ተላምደናል። በነገራችን ላይ ምና በስመ አብ ወወልድ ወመንፈስ ቅዱስ። በነገራችን ላይ ከየትኛው ጀምሬ ከየትኛው እንደማቋረጥ አላውቅም። ተኝቼ ስነሳ ብዙ አጀንዳዎች ከምር ብለው ተቀምጠዋል። ከምር አይኖ እያረፍርኩ ነው የምገባው። በትክክል አልገባም። ለምን በሉኝ፣ በጣም ቢዚ ነኝ ጋይስ፣ በጣም ቢዚ። በህይወቶቼ ብዙ የሚካሄዱና የሚተላለፉ ነገሮች አሉ። እዚህ ቁጭ ብዬ እናንተን ቄት ሳሟሻሉ ልሙዶቼ። እንደ እውነታው ከሆነ እኛ በጓሮ የገባ ነው ጎንደሬዎች አስቸገርን። ለያዥ ለተገናዥ አቃትን። ዋናዎቹ እያሉ እኛ በጓሮ የገባ ነው ጎንደሬዎች አቃትን እኮ ጋይዝ። ሰው እንዳይታረቅ እንፈልጋለን። ሰው ሲጣላ መሀል እንገባለን። ሌቶቹ እኛ በጓሮ የገባን ጎንደሬዎች በጓሮ ሹልክ ብለን የገባን ደስ አይልም። በጓሮ ተገብቶ ቅብር ብሎ አቤት ቤታዬ ማ በጓሮን ገብተሽ በፊት ለፊት ማብገቢ ደግሞ አቀባበሉን ተመልከች። በጓሮ ገብተን ይሄ ሁሉ ተቀባይ ካለን በፊት ለፊት ብንገባ ደግሞ እኔ እንጃ ብዙ ሰው ትዳሩን የሚፈታ ይመስለኛል፣ እንደ ሀሳብ ይመስለኛል። እና አንዳንድ ሰዎች አየውኝ ጡት ያላቸው ጉንጭ ያላቸው ሰዎች ላይቭ ላይ ቁጭ ብለው በጓሮ የገቡት ደስ እንዳይላቸው እኛ እናስታርቃለን። እንደው ስትችሉበት እዚህ ቲክቶክ ያላችሁ ነዋሪዎች፣ እኔ የምለው እናንተ አይደላችሁ እያላችሁ በቋንቋቸው ስታሾፉባቸው የነበሩት? እኛ እኮ በጓሮ የገባ ነው እኮ በቋንቋ አላሸነ። ጋይስ ፖስቱልኝ ፕሊስ፣ የኔ ልጆች ተባበሩኝ በዚህ እያሉ ነው እያላችሁ በቋንቋ ሙድ ስትይዙባቸው ነበረ። ተረሳሽ ወይ? ስም አልጠቀስንም። አቤት ያለ ሰው እያለ መመለስ ይችላል። እኛ ስም አልጠቀስንም ብላችሁ ለእኛ ነው የተባለው ብላችሁ መምጣት ትችላላችሁ እንጂ እነዛን ሰዎች ስታሳቅቁ አልነበር እንዴ? በእህቶቻቸው ነግረውናል፣ ኤርትራዊ ናቸው፣ ዘር ደግሞ በአባት ነው እያላችሁ ስተነኩሷቸው ኤርትራዊ ናቸው ስትሉ ነበር። እናንተው ዛሬ አስታራቂ ሆናችሁ የመጣችሁ ሰዎች፣ እኛ ደግሞ በጓሮ የገባነው እንዲታረቁ አንፈልግም አይደለም። ስትችሉበት ደግሞ እንደዚህ ይላል። ምንም እነሱ ጥፋት አላጠፉም። ጠረጴዛ ላይ ወጥተው ጨፈሩ ያድርጉ፣ ምክንያቱም ቤታቸው ነው፣ ከቤታቸው ውጭ አላደረጉም። ምን ነው የቤታ ሲሆን ታዲያ ባላጨሰችው ዊዳ ጨሳለች እያላችሁ ስሜን ስታጠፉ አለብን። እኔም እኮ ካጨስኩኝ ቤቴን ያጨስኩትኝ። ምን ነው እኔ እኮ ቹቹ እያል ያስኩኝም ሴት ነኝ። እኔም እንደማንም እናትህም ሴት ናት፣ ሴት ልጅህም ሴት ናት። ወይኔ እንዲሁ ለሴቶች ጠበቃዎች ከዛ ዞር ብላቸውን ቂት ትወጋላችሁ። እኔ በነገራችን ላይ ስለዛ ሴትዮ አይመለከተኝም። ራሷ እንደጀመረችው ራሷ ትጨርሰዋለች። ስለሆነ ሴት ሲያወራ ነበር እዛው ይጨራረሱ። ግን እኔ ያሳቀኝ ማለት ነው ከልንገራቸው ያሳቀኝ አንዲት ብቻ ነገር ልናገር። ስለዛ ሰው ማውራት አልፈልግም። ጡትና ቂጥ ያለው ሰው እያለ አይደለ? ጡትም አለው ቂጥም አለው፣ አንድ ላይም ደግሞ ጉንጭም አለው ከነማዲያቱ ማለት ነው። ስም አልጠቀስኩኝም። አቤት ያለ መምጣት ይችላል። አቤት ያለ ያለ መምጣት ይችላል። ምን ተባለ? በሁለት ጎንደሬዎች መሀል ሊገባ እንዴ? በዳርቻና እኮ በእንቁርት እኮ ተገብቷል። አንድ ናቸው። ህዝቡ ሾርት ሚሞሪ ስለሆነ ላያስታውስ ይችላል። እኔ ቆንጆ አድርጌ ላስታውሳችሁ። በሁለት ጎንደሬዎች መሀል ሊገባ፣ ከዛ ደግሞ በጎን ደግሞ ዞር ተደርጎ ዳልቻ ይፈታለን ምናምን፣ ከዳልቻ እንቁርቴ ምናምን እንዲህ ብለዋለች። እንዲ እንቁርቴና ዳልቻም እኮ አንድ ዘር ናቸው። በሰው መሀል አይገባም። እኔ አይመለከተኝ፣ መግባት ትችላላችሁ፣ ግን አይገባም። እንቁርቴ ዳልቻን እንዲህ ብለዋለች ትበለው፣ አንድ ዘር ናቸው። በሰው መሀል አይገባም። በጎንደሬዎች መሀል እንዲገባ ካልተፈለገ እናንተም በሰው ዘር መሀል አትግቡ። እኔ ለማንም ቋሚ አይደለሁም፣ ግን ሾርት ሚሞሪ ስለሆናችሁ እንዲገባችሁ ብዬ ነው።
እንዲገባችሁ ብዬ ነው። እና በነገራችን ላይ ጎንደር የሆናችሁ ማለት ነው የጎንደር እህታችሁን እየሰደባችሁ ከዛ በኋላ ጎንደሬዎች መሀል መግባት አይቻልም ማለት አይከብድም። ሰድቦ ለሰዳቢ አንጥፎ ለአንጣፊ እያስተላለፋችሁ ቆይ ጋላሪ ይሞላል፣ ችግር የለውም ባይሞላ ምን ጭንቅ የለብኝም። ልገሉኝ ነው እንዲ ቆይ አንዴ ላውራ። ሰድቦ ለሰዳቢ አንጥፎ ለአንጣፊ አፈንድዶ ላጎብዳጅ እየሰጣችሁ ማለት ነው። ከዚህ በጎንደሬዎች መሀል ሌላ ዘር እንዳትገቡ። መጀመሪያ ጎንደሬ ነንባዮቹ ጎንደሬ እህቶቻቸውን ለማጥቃት በዛ ልክ ሲነሱ ምን ነው ዝም አላችሁ? ያንን እግር እኮ በካልሲን የቻለው እንዴ! ኧረ ተው። የእህቶቻችሁን ገበና ስትገናኙ እህቶቻችሁን በአካል አግኝታችሁ እጅ ፎቶ አንስታችሁ ስክሪንሻት ፎቶ አንስታችሁ ልበሉ ከዚህ ጋር እኮ ነው እኮ ሀበሻ ጋር እኮ አልገናኝ የምለው እኔ እኮ ቤት ሀበሻ ቂጡ መዶሻ ነው ሀበሻ ማለት ባጭሩ። እንዲህ በአንድ ላይ ተገናኝተው ምግብ ሊበሉ ሲሉ ፎቶ ተነስቶ እጅ ጠቆረ ተብሎ የሚለቀቅ ለዛው አንድ አካባቢ በአባታቸው ራሳቸው ተናግሯል። ኤርትራዊ ናቸው በአባታቸው፣ በእናታቸው ጎንደሬ ነን ብለዋል። ራሳቸው ናቸው በአባታቸው የተናገሩት። ከባለቤቱ በላይ ያወቀ ቡዳ ነው። እና እጅ አንስታችሁ ፎቶ እጃቸውን ኤዲት አድርጋችሁ አጥቆራችሁ ከዛ በኋላ ለቃችሁ ጎንደሬ ናችሁ እና እኛ ደግሞ በጓሮ የገባ ነው በእናንተ ጎንደሬዎች መሀል ልንገባ። ራሳችሁ ጎንደሬ ነን ያላችሁት እኮ ናችሁ። ጎንደሬ እህታችሁን ለሰው ለማዋረድ እጇ ጠቆረ ብላችሁ እኮ ፎቶ አንስታችሁ የለቀቃችሁት። ይሄ ነው እንዴ ጎንደሬነት? ዋው! የትኛው ጎንደሬ ነው? እኛ ጎንደሬ የምናውቀው ቀብራራ፣ ሲነኩት የማይወድ የራሱን ገበና የሚሸፍን ወንድሞቹ ሲጠቁ ደረቱን ፊት ለፊት የሚዘረጋ ነው ማውቀው። ተመልከቱት እስኪ በጓሮ የገባሁት ገና እህቴ ምንም ሳታረግ መማር ለእኔ እውነት ለመናገር መማር ለእኔ እንኳን ለእኔ ለራሷም ቁማ አታውቅም። መማር ብዙዎቻችሁ መማር እኮ ቁማልሽ አታውቅም ምናምን ትላላችሁ። አያችሁ ውስጤ ደሜ አለ። ልክ ስትነካ ፊት ለፊት እንደ ጥይትም ቢሆን እንዲህ ነው ፊት ለፊት የምንቆምላት። እናንተ ግን እህታችሁን ገበና ለማዋረድ እንዴት ነው እንድትዋረድ በእናንተ አስተሳሰብ እጇ ጠቆረ ብላችሁ ፌስቡክ ላይ ማንም መሰዳደብ ያደረጋችኋል። እግራችሁ ግን ሲታይ በካልሲን የቻለው ስንቶቻችሁን በካልሲን የቻላችሁ በካልሲ ያንን ቦምብ እግራችሁ ይሄ ኮረኮንች እግራችሁ ጉጉባ የቃመ እግራችሁን በካልሲን የቻለው እስኪ እግራችሁን አውጥታችሁ አሳዩ። እግር እንወዳደር። እናንተ ያለ ፊልተር ብላችኋል። እኔ ደግሞ በእግር እንወዳደር። ከፊት ፊቱ አለ። እግራችሁን እስኪ አውጡት። ያልተቋጨ ሰፌድ የሚመስል እግር ይዛችሁ ስለ መማር እጅ ምናምን እስኪ እንያችሁ። እናንተ እሺ እኔ ያለ ፊልተር እወጣለሁ፣ እናንተ እግራችሁን ታሳያላችሁ። እመቤቴ እንደ ፍሬ እወጣለሁ። ቴሌግራም ላይ ምንም ፊልተር የለውማ፣ ቴሌግራም ምንም ነገር የለውማ፣ ዋትሳፕ የለማ። ደውሉልኝ፣ እነዛን ሰዎች ይደውሉ፣ እኔም እደውላለሁ። በአደባባይ ደግሞ እግራችሁን አሳዩ፣ እግር እናሳይ። እናንተ ፊት ብላችኋል፣ እኔ ደግሞ ለእናንተ መልእክት ማስተላለፍላችሁ እግር እንታይ። ያ እግር የወንድ እግር፣ ገጀራ እግር፣ ሞፈር እግር፣ ማጭድ እግር፣ ጅንጅብል እግር፣ ኮሰራት እግር፣ ጥምልምል እግር፣ ጥልፍልፍ እግር፣ ሽቦ እግር፣ ጆተኒ እግር፣ ምን ብዬ ልጠይቀው? እግር ለእግር ሩብ ጉዳይ እግር፣ መንታ እግር፣ ተቃራኒ እግር። እንዴ ስንቱን እንበለው? እግራችሁን አውጥታችሁ አሳዩ። በካልሲ ጠረጴዛ ላይ አትጡ። ስታፕ። በሰመሩ ሙቀት ጠረጴዛ ላይ በካልሲ አትጡልን። እና ጎንደሬነት ማለት እንደዚህ አይደለም። ጎንደሬ ራሱን ገበና የሚሸፍን ነው። እንደ አማራ ያው ጎንደሬ ስለሚሉ እንጂ እኔ እመቤቴን እኔ እንደ አማራ ነው የምሮ ያስተሳሰቤ። በአማራም ነው የተጠላሁትም የተሰደቡትም ይሁሉ ጠላት ያፈራሁት። ግን ጎንደሬ ለሚሉት ነው። ጎንደሬነት የራሱን ገበና የሚደብቅ ነው። ጎንደሬ ማለት እህት ወንድም ስትጠቃ ፊት ለፊት የሚቆም ነው። የእህት ወንድሙን ገበና የሚሸፍን ነው ጎንደሬ ማለት። እኔም በጓሮ የገባችሁ እያላችሁ እየሰደባችሁኝ አብረው ደግሞ አንድ ሀገር ውስጥ ያደጋችሁትን እህቶቻችሁን ካዋረዳችሁ ምንድን ነው ጎንደሬነታችሁ? እናንተ እስኪ ንገሩ፣ የትኛው ጎንደሬነታችሁ ነው? እኛን እሺ ስደቡን፣ በጓሮ የገባንን ጎንደሬ አይደለንም ለመሸቀለው ምናምን ኦኬ፣ እኛ ጎንደሬ አይደለንም አውጡ። እህት ጎንደር የተባሉትን እንኳን እህቶቻችሁን አይደል እንዴ እጇ ይጥቆራ። ለምን እጇ አይደለም የሙሟ ፍንክት አይጠቁርም? መደበቅ ነው ያለባችሁ። እውነት እንኳን እጇ ቢጠቁር ልክ እንደማታረጁ ነው የምትመስሉት። ስንቶቻችሁ አላችሁ እንዴ ትንንሽ ጎረምሳዎችን በልጅነታቸው ጠብተው ያላደጉት ወይ ዘንድሮ ሳሬ ግን በልጅነታቸው ወንዶቹ ጡት በእናቶቻቸው ተነጥቀው ጠግባ ያላደጉትን እያታለላችሁ
እንኪ 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 እያላችሁ እያታለላችሁ እንደ ሕፃን ልጅ ቤት አስገብታችሁ 3-4 ዱብ ዱብ አድርጋችሁ ወልዳችሁ ወልደናል ከብደናል። ሌሎቹ አይወልድም አይወልድ እናንተን እያየን እኔ ባልወልድ ማህፀኔ ራሱ ባይወልድ ይሻል። እናንተን እያየው ልብሴን እየገለብኩ ምናምን ቂጤን እየበረቀጥኩኝ ልጅ ባልወልድ ይሻለኛል። በወልድ ምንድን ነው ልጅ የሚያረው? ነገ ጠዋት እኮ ልጆቻችሁ አፋቸው የሚከፍቱ ረፍ እናተ እኮ ጠረጴዛ ላይ እግሯ እንዳይታይ በካልሲ እኮ ቂጧን ገብላ ገልባ እሙሟን ምን እያደረገች እኮ ታይታለች። ልጆቻችሁ ቡሊ ነው የሚደረጉት። እኔ ራሱ ድሮ ልተሳደብኩት እንዴት እንደማፍርበት ብታውቁ። እንኳን ልብሴን ገልቤበት አይደለ ድሮ ከአፌ ላወጣሁት መርዝ እንኳን ገና ቪዲዮን ሳይሆን እንዴት እንደምትጸየፈው እኔ ነኝ። ልጅ ቆሻሻ ነው የምለው እመቤቴ። እንኳን ልብሴንና እሙሙን ገልብጬ እንዲላመጣ እኛ እኮ ያ ሽቦ እሙሟችሁ እንችለናል። የመማር እጅ ጠቆረ ብላችሁ አፋችሁን ትከፍታላችሁ። ሽቦ እሙሟችሁ እንዴ እሙሙ ነው ወይንስ ሀጠራ ነው የተባለ ዕቃ ይዛችሁ የድሮ የሀገር ቤት የሬስ ወርቅዬ ማለት ነው። የድሮ የልብስ ቁም ሳጥን ነው የምትመስለው። የድሮ ፕላኔና ዘንድሮ የፕላስቲክ ቁም ሳጥን አጋጥሟቸው ያውቃል? መቼስ ሁሉም ቤት ይኖራል ኢትዮጵያ ውስጥ አሁንም ሊኖር ይችላል። ይሄ የፕላስቲክ ወይ እናቴ የፕላስቲክ ቁም ሳጥን አጋጥሟቸው ያውቃል? ያ ዚፑን ተዘጋ አትዘጋ ጥቅጥቅ ብሎ ልብስ ሞልተውበት እንግዳ ሲመጣ እንግዳው ተዝረከረከ እንዳይባል ልብሱን አጭቀው የፕላስቲክ ቁም ሳጥን እንዲነሳ ተብሎ ወጥቶ እንዲህ የሚደገፍ እኮ እኔ ወርቅዬ እንደዛ ናት። እኔ አልዋሽም። ነሳ ቀብራለች ናት። የአንዳንዶቿ ገጽ 55 አንዳንዴ ማውዱ እየተባለበት ያለ ሰዎች አላችሁ። የሰው እጅ ትተቻላችሁ እንዴ? ምን ነው እፍ ተብሎ ተቀጣጥሎ እሳት የጠፋ እቃ ይዛችሁ እፍ ተብሎ በስንት መከራ እሳት አቀጣጥላችሁ ታውቃላችሁ? ሀገር ቤት ራስ ምታት እስኪይዛችሁ ድረስ ጠቁሮ ማለት ነው አልነሳ ያለ እሳት። እንደዛ አይነት እቃ ነው የያዛችሁት። እላያችን ላይ ስታቃስቱም ችለን አለ እኮ መማር እንደዛ አርጋ አታውቅም እንዴ? ከኛ ጀርባማ መማር ለምን የቂጧን ስንት ከፍታ እንደፈለገች አትደረግም? ለህዝብ ማህበረሰብ ግን የሚታይ የሚወራ አይዘጋም እላያችን ላይ እኮ ስንቱን ችለናል። ይመማረን ያላየውም አሁን ለምሳሌ አይዘጋም ጦር ሜዳ ነው እንዴ? ምን ያህል እንደቀመጠን ይላችሁ ነው ግን ወይኔ እንደዘንድሮ ደግሞ 5 ሰዓት ነው የምትሳደቡት። እውነቷን ነው ሮምዬ። የአዲስ አበባ ልጅ ለመምሰል ስትሰክሩ የአዲስ አበባ ልጅ ለመምሰል ታሽቃብጣላችሁ ያለችው። ቢዝነስ ስታመጡ እኮ ሰው ሰድባችሁ አይደለም የምታስተዋውቁት። የሆነ ቢዝነስ ስከፍቱ ሰውን እየረገጣችሁ ሰውን እያንቋሸሻችሁ አይደለም የምታመጡት። እንዲማ ከሆነ ማንም አይገዛችሁ። እንዲህ ክፍታ በዋቃፍ ነገ እንዲህ የምትሳደቡ። እኔ እኮ እናንተን ሰፖርት ለማድረግ እኮ የ10 ብር ዲሪያ እኮ 60 ዶላር እኮ ገዝቻለሁ። ከተዋሸ ዲሪያውን አውጥቼ ፖስተዋል። ከዚህ በፊትም አሳይቻቸዋል። የ60 ብር የ10 ብር ሺቲ ለእናንተን ሰፖርት ለማድረግ። ከዛ ደግሞ ንቀታችሁ ማን አባታችሁ ነው የሚገዛችሁ? በዚህ አፋችሁ፣ በዚህ ብልቅጥቂጣችሁ። እኔ አሁን እቃ ለመግዛት ስመጣ አሁን የምትሸጡት እቃ ላይ ሁሉ ማለት ነው ፀጉር ነው የሙሙ ፀጉር ነው የሚታየኝ። የምን ሜካፕ ነው ምናምን ልሸጡ ነው የመጣችሁት። ሜካፑ ላይ የሙሙ ፀጉር ነው የማወጣው። ትዝ የሚለኝ እሱ ነው። ትዝ የሚለኝ የተጠላለፈው እግራችሁ ነው። እግራችሁ ሳይሰራ ፊት ላይ መዝለል ምን የሚሉት ጉድ ነው። እኔ እግሬን ካያችሁት እመቤቴ እግሬን አይታችሁታል። የሚያምር እግር ነው ያለኝ። እኔ አልዋሽም። የሚያምር እግር ነው ያለኝ። ትንሽ ከፈት ብትልም የሚያምር እግር ነው ያለኝ። አልተደራረበም። መንትያ አይደሉም። ክፉ ጎረቤቶች አይመስሉም። የአንዳንዶቻችሁ የእግር ጣቶቻችሁ ክፉ ጎረቤት ነው የምትመሳሰሉት። ጀርባና ጀርባ እንዲተሰጣጣችሁ ጠብቀኝ የሚባባል እግር ነው ያላችሁ። እናውቃለን እኮ ክፉ ጎረቤት አጋጥሟቸው ያውቃል። አይለያዩም። እዛው አንድ ከተማ ውስጥ አንድ ጎረቤት ነው የሚኖሩት። ግን እንዲህ ጀርባ ተሰጣጣው ጠብቀኝ ምን አባሽ ምቀኛ ክፉ እየተባባሉ የሚሰዳደቡ እግር ነው ያላችሁ። ቀኝና ግራው እንዲያለ እና ስለ መማር እጅ ጥቁራት ምንድን ነው ደግሞ? አንዷ አለች እንጣላለን ተባብለናል ብንመሰጋገንም አንቺ ቁርበት ከአንገቷ በላይ ጥቁር ነኛ ምረው ቀይ ነኛ ልጅ ከብታወጣ ልቸው ከለሬ አናምርም። እንደምን ታመጪ ለምን አብራራላችኋለሁ ለእናንተ። አረብ ልጅ ነው አይደለም እንዲህ ነው ገለመኔ ነው ምን አብራራ ለእናንተ። አዎ አልወደውም ከለራችን በጣም ነው የምናስጠላው። ታነቂ ከዚህ በኋላ
ከአንገቷ በታች ቆይ ጋይስ ሁሉንም እየቀላቀልኩ ነው የማወራው። ከእንቅልፌ ስነሳ ያየቱ ነው። ከአንገቴ በላይ ቤታ ቀይ ነኝ አለች፣ ከአንገቴ በታች ደግሞ ገመቹ ነኝ አለች። ገሜንማ ስትችሉት ገመቹማ ፈረደበት ዘንድሮ። በጫማውም በቦቴውም ገመቹ ነው። በሞኝነትም ገንዘብ የሚሰጠውን ገሜን ነው የምታስገቡ። ከአንገት በታችም ከጠቆር ገሜ ነው የሚገባው። መከራችን ናየን እኮ። እኔ ገመቹ ነኝ አላልኩም። እኔ ያልኩትን ከአንገቴ በታይ መገረሳ ነው የሚመስለው። መብቴ ነው መብቴ ነው። ከአንገቴ በላይ ጠላሁት። የኛን ከለር አስጠላኝ። መቀየር አለብኝ፣ ቀይረዋለሁ። አናምርም አናምርም። አንቺ የጠራሽው ከለር አናምርም። ምን አባሽ ታመጫለሽ እንዴ? ምንድን ነው? ጥሩ ጥያቄ ውድ ያልነበርሽም። እኔ እያወራሁኝ የሆነ ባምቢ የምታስተዋውቀውን ካያችሁ እንደዚህ አይነት ምናምን የጂንጀር ሻት አይነቶች ምናምን አሉ ማለት ነው። እሱን ጠጡ ምናምን እና ደግሞ አሳይቻችኋለሁ ብልጭ እንዳልሆነም ፊት ጥቋቁር ያለባችሁ ነገር ያጠፋል ያቀላል እና ጥቋቁሬን አጥፍቶልኛል ምናምን እና ከአንገቴ በላይ እንደውም በጣም እንዲህ ብራይት አድርጎኛል፣ ቅላ አድርጎኛል። ከአንገቴ በታች ስለማልጠቀመው ጠቁር ያለው አልኩኝ። አንዷ መጣኝ ነው ከለራችንን ጠልተሹ ነው እ አወጣልቸው ነው። አናምርም። የቂጥ ፍንክት ነው የምንመስለው። አናምርም። አልወደውም ከለሬ። ምን አባሽ ታመጫለሽ? ለምን እኔ አሲድ አልደፋበትም ፊቴ ላይ? ለምን የእንትናን ካካ አልለጥፍም? የሀኬን ካካ ለጥፌ ለምን አልዞርም? ምን አባታችሁ አገባል? ጭራሽ እኔ ለእኔ እንድትነግሩኝ ነው እንዴ? ለምን ቀለም ለምን ቢጫ ሆኜ አልመጣም? ምን አባሽ አገባል? አልወደውም ከለሬ። እናስጠላለን። አናምርም። ታነቂ እንዴ ራሳይ ምን የሀኬን ካካ ለምን እዚህ ጋር ከዛ ከጎንደር ድረስ ይዞ የመጣውን ካካ ለምን እዚህ ጋር አለጥፍ? ምን አባታችሁ አገባችሁ? ጉድ እኮ ነው ዘንድሮ እኮ። እና ወደ እጁ ስንሄድ የመማር እጅን ከመሳደባችሁ በፊት ይሄንን ያልተጨረሰ እናቴ ያልተጨረሰ የጉጉባ ቤት እግር የሚመስለውን አስተካክሉ። ከዛ መማር ላይ ትዞራላችሁ። እኔ መማርን ማርያምን እኔ ለመማር ጠበቃ ሆኜ ምናምን አይደለም፣ ስለማትናገሩ ለሚናገሩ ሰዎች አንድ ቀን ጠበቃ ሆኜ አላውቅም። የሆነ በቃ አትናገርም። ሰው ሳይደርስባችሁ ስለምትደርሱ ኩኩንያም ሰው ሳይደርስባችሁ ትደርሳላችሁ። መማር ትልቅ ናት ምናምን ትልቅ ጀላ ባናትሽ ውጣ። ትልቅ ጀላ ግንባርሽን ይበልሽ። መማር ትልቅ ሰው ናት እንዲላት ትልቅነት ሰው እዛ እድሜ ላይ ለመድረስ ራሱ መታደል አለባችሁ። ትልቅ እድሜ ላይ ለመድረስ መታደል አለባችሁ እናንተ በጀላቲና በጆተኒ ጎረምሳ እያስገባችሁ 5-6 የምትወልዱ ሙሉ ዘሩ ባለጌ እንዴ! እነዚህ ደግሞ ድገም ይላል። እኔ ጌታ ምስክሬ ነው። እኔ እናቴን ሳይ መማር ማለት ነው። በነገራችን ላይ ሰው ናት፣ ስህተት ትሰራለች፣ መጥፎ ነገር ትሰራለች፣ ጥሩም ነገር ትሰራለች። ሰው ናት። ሰው ልጅ ለመማር ምንም መጥፎ አትሰራም አልልም። ስህተት ልትሰራ ትችላለች ምናምን፣ ግን አንዳንዴ አይኔ ያየውን ነገር ምንም አላጠፋችም። ኮመንት መጥቶ ተጻፈ አይደለም። እኔ ለምሳሌ መማር አዶናይ እንደዚህ አለች ምናምን አለ አይደለ? መማርን አይደለም የምሰድባት እንዴ። እድሜ ትተልቀው ትነሰው መጋባት ከፈለገ ይጋቡ። ምን አገባኝ? ስንት ኢትዮጵያ ውስጥ እድሜያቸው ትንንሽ የሆኑ ወንዶች ትልልቅ ሴቶች አያገቡም እንዴ? ትንንሽ የሆኑ ሴቶች ትልልቅ ወንዶች አያገቡም እንዴ? በእድሜም ከተባለ ማለት ነው። የማንን እድሜ አውቆ ነው? ግን መማርን ለማጥቃት ነው። የእኔ ሀበሻ ቆይ ወደ ሀበሻ ልምጣ። እነዚህ ሀበሻ ቆይ እችን ገርዳሜትን ወደ ጎን ላርጋ። ጠብቅኝ፣ እግርሽን እየጠላለፍሽ። ሀበሻ ማላገኝበት ምክንያት ለዚህ ነው። ሀበሻ ከምግቡ አብሮ ከመብላቱ ከፍቅሩ በላይ የሚያው ተንኮል ነው የሚቆጥረው። አያችሁ? የገርዳሜትም ፋሚሊ መማር ስትበላ ጠብቃ እጇን ፎቶ አንስታ አጥቁራ ፖስተችው። ከእንደዚህ አይነት ሰው አንዴ ነው ጋይስ የምንገናኘው። እኔ ይኸው አንድ ከሀበሻ ጋር ባለመገናኘቴ አተረፍኩ እንጂ አልተጎዳሁበት። ምን ተጎዳሁበት? ስለ እኔ ገበና ይወጣል አይወጣም? ክፍታፍነቴን ታውቁታላችሁ። ብርቅጥ ነኝ። አገር ያወቀኝ የተጨበጨበልኝ ክፍታፍ ነኝ። ምንም እኮ የሚዋሽ የለም። ብርቅጥ ያልኩ ክፍታፍ ነኝ። ምንም አልዋሸው። ምንም እኮ አውቃለሁ ቧሪ አፍ ቀዳዳ አፍ እንደሆንኩኝ። ግን በዚህ አፌ ስደቡኝ፣ በማወራው አፌ ስደቡኝ፣ ተቹኝ፣ ተቆጡኝ። ከዛ በተረፈ ስለ ቤተሰቤ አትሰሙም። ይሄ ነው
ወይኔ ዘንድሮ አትሰሙም። ስለ ቤተሰቦቼ ስለ አባቴ ጉሮሮ ላይ ነው የምቆመው። ስለ ወንድሜ ማጅራትን ገትር ነው ማስይዝግ። ይበድሉኝ እና አባቴ በድለኝ፣ ቀጥቅጠኝ፣ ጨቁነኝ፣ ለዚህ ማህበረሰብ አሳልፌ አልሰጥም። እህቶቼ ንከሱኝ፣ ብሉኝ፣ ዘልዝሉኝ፣ አውጥቻ አላዋርዳችሁም። ፍቅረኛ ይዤ ፍቅረኛ ና ቀጥቅጠኝ። ህግ አለ፣ የህግ ሀገር ነው፣ ከሳለሁ። ለዚህ ማህበረሰብ መጥቻ አልናገርም። ምንም አባከን አታገኝም። ምንም